ቢስሚላህ ራህማን ራሂም ሰላቱ ሰላሙ አላ ነቢይና ሰለላሁ ዐለይሂ ወሰለም። አፈስሉ ክፍል አሳሚኑ ስምንተኛው አለ አህካሙ ፍርዱ ተክተሱ የምትነጠልበት የሆነው ቢልመራአቲ በሴቷ ፊ ውስጣ አልሐጅ በሐጅ ወልዑምረቲ በዑምራ አልሐጁ ሐጅ ኢላ ወደ ቤት አላህ ወደ አላህ ቤት ወደ ተከበረ ወደ አላህ ቤት አልሐራሚ ወደ ሐረም ሁሉም አማ በሁሉም አመት ዋጅቡን ግድ ነው። ኪፋኢዩ ያኔ ኪፋኢዩ ብሎ ማለት ግማሹ ማህበረሰብ ሙስሊም ከሰራው በግማሹ ላይ የሚነሳ ኪፋኢ ነው ማለት ነው። አላ ላይ ኡመቲ በኡማ አልኢስላሚ በኢስላም ወየጅቡ ግድ ነው። አላ ላይ ኩሉ በሁሉም ሙስሊም ላይ ግድ ይልበታል። ተወፈረት ከተሟላች ፊ ውስጣ ሸርጡ ወሁ ውጁቡ ግድ ነው። አልሐጁ ሐጅ የሁጀ ሐጅ እንዲያረግ መራታ አንዴ ፊል ዑሙሪ በእድሜው አንዴ እንዲያረግ ግድ ይልበታል። ወማዛደ ከጨመረ አን ዛሊከ ከዚህ ነገር ፈሁወሱ ተጠውዑ ሱና ነው። ወልሐጁ ሐጅ ብሎ ማለት አሃዱ አንድ ነው። አርካኒ ከአርካኖች ከእስልምና አርካኖች ውስጥ አንዱ ነው። አልኢስላሚ ከኢስላም አርካኖች አንዱ ነው። ወሁወሱ ነሲቡን ድርሻ አላት። አልመራአቱ ሴቷ አልሙስሊመቲ ለሙስሊሟ ሴት ደግሞ ድርሻ አላት። ፊ ውስጣ ሚነል ጂሃዲ ከጂሃድ ማለት ነው። ሊሀዲሲ ሀዲስ ስላላት ነው። አኢሻት ረዲየላሁ አንሃ አላህ መልካም ስራውን ይውደድላትና አንሃ እሷ ቃለት አለች ያ ረሱልላህ ብላ ጠየቀች። የአላህ መልእክተኛ ሆች አለ ሀል እኮ አላ ለአኒሳኢ በሴቶች ላይ ጅሃደን በሴቶች ልጆች ላይ ጅሃድ አለን ብላ ጠየቀች። ቋለ አለ ነዓም አዎ አለይሂነ በእነሱ ላይ ጅሃዱን ጅሃድ ላቂታሉን መጋደል የሌለበት የሆነ ጅሃድ ፊ ውስጣ አልሐጁ ሐጅ ነው። ወልዑምረቱ እንዲሁም ዑምራ አላት ብለው መለሱላት ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ወሊል ቡኻሪዩ ለቡኻሪ ባላቸው አንሃ ከሷ አንሃ እሷ ቃለት አለች ያ ረሱልላህ አለቻቸው ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ አለያቸው። ተራ እንመለከተዋለን ጅሃድን አፍደለ በላጭ አልአመሊ ከስራ በላጭ አድርገን እንመለከተዋለን አለች። ፈላ ኑጃሂዱ አንጋደልምን አለቻቸው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ቃለ አለ ላኪን ነገር ግን አፍደለ በላጩ አልጂሃዲ ከጂሃድ በላጩ ሐጅን ዑምረቱ እንዲሁም ዑምራ ነው ብለው መለሱላት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ፊ ውስጣ አልሐጁ ሐጅ አህካሙ ፍርዱ ተክተሱ የምትነጠልበት የሆነችው ቢልመራአቲ በሴቷ አልሙህራሙ ያኔ ኢህራም የሚሆናት ሰው ማለት ነው። ወይም አውራት የሚሆናት ሰው ማለት ነው። በዛ ትነጠላለች። አልሐጁ ሐጅ ለሐጁ ሽሩጡን መስፈርት አለው። አማቱን ጥቅል የሆነ መስፈርት አለው። ያኔ አማቱን የሚለው እዚህ ጋር ለሴትም ለወንድም ያመለክታል ማለት ነው። የሪጃሊ ለወንዱ ወልመራአቲ እንዲሁም ደግሞ ለሴቷ ልጅ ወህየ እሷ አልኢስላሙ የመጀመሪያው ያኔ ሐጅ ለማድረግ አንድ ሰው መጀመሪያ ሙስሊም መሆን አለበት ማለት ነው። ሙስሊም ካልሆነ መቼም ሐጅ አይሄድም። ወለ አቅሉ የአእምሮ ጤነኛ መሆንም አለበት። ምክንያቱም አንድ ሰው የአእምሮ ጤነኛ ካልሆነ አያውቅም ማለት ነው። መስፈርቱን አያሟላም ማለት ነው።
ያኔ ለእሷ እንትን አይዋ ያኔ መስፈርት ነው ያሟላ ማለት ነው። ወልሁርየቱ ደግሞ እንዲሁም ደግሞ ከባርነት ነፃ መሆን አለበት ማለት ነው። ወልቡሉቁ እንዲሁም ደግሞ ለአቅመ አዳም መድረስ አለበት ማለት ነው አንድ ሰው። ምክንያቱም ለአቅመ አዳም ካልደረሰ አንድ ሰው ያኔ ሀጅ ማድረግ አይችልም። ነገር ግን አንድ ሰው እንደዚህ ሲባል ህፃን ልጅ ሆኖ ሀጅ ሊያደርግ ይችላል ተብሏል ማለት ነው። ላኪን አላህ ሱብሃነሁ ወተዓላ ስራውን ይቀበልለታል። ነገር ግን ያኔ ህፃን ሆኖ ለምሳሌ ቤተሰቦቹ ጋር አብሮ ሀጅ ሊያደርግ የሄደ አላህ ይቀበልለታል። ግን ደግሞ ለአቅመ አዳም ደርሶ አድጎ በገንዘብ ጤነኛ በገንዘብ ከቻለ ገንዘብ ካለው ጤና ካለው ያ ከሆነ ግን ይወጅብበታል፣ ግዴታ ህዶ ማድረግ አለበት ማለት ነው። እንደዛ ተብሏል። ወልቡሉቁ መድረስ ነው ለአቅመ አዳም። ወልኢስቲጣዓቱ ያኒ መቻል ነው። አልማኢለቱ በገንዘብ መቻል አለበት ማለት ነው። ወተኽተሱ ትነጠላለች ሴቷ ደግሞ ወተኽተሱ ትነጠላለች አልመርአቱ ሴቷ ማለት ነው። ቢሽቲራጢ በሸርጦቿ ደግሞ ትነጠላለች ሴት ልጇ ማለት ነው። ውጁዲ በመኖሩ አልመህረሚ ይሄ መህረም የሆነ ሰው በመኖሩ ደግሞ እሷ ትነጠላለች። አለዚያ ዩሳፊሩ አብሯት የሚሳፈረው ማለት ነው። መዓሃ ከሷ ጋር ሊልሐጅ ለሐጅ ወሁወ እሱ ዘውጁሃ የመጀመሪያው ባሏ መሆን አለበት። አው መን ተህሩም እሷ ደግሞ ሐራም የምትሆንበት ሰው ደግሞ አለ። አሁን ለምሳሌ ያ ለእሷ ኢህራም አይሆናትም ማለት ነው። ወይም አብሯት ሐጅ ሊሰራ አይችልም ማለት ነው። የማትዘመደው ሰው ማለት ነው። አለይህ በሱ ላይ ማለት ነው። ተህሪመን ሐራምን ሙአበደን ዘላለማዊ ወይም ጥንት ዓለም ያኔ ለእሷ ባዳ የሆነ በምንም በስጋ በምን የማትገናኘው ቢነሰቢ እንዲሁም በስጋ ከአቢሃ ከአባቷ ማለት ነው። ይቅርታ እንደዚህ ነው። ቆይ አው መን ተህራሙ ያኔ ሐራም የምትሆንበት የተባለ ከዚህ ጋር ያኔ ዘላለማዊ ለሷ ለምሳሌ ሊያገባት የማይችለው ማለት ነው። ያኔ ሊያገባት የማይችለው ለሷ ደግሞ የተዛመዳት ሰውዬ ማለት ነው። አለይሂ በሱ ላይ ተህሪመን ዘላለማዊ ማለት ነው። ሙአበደን ተህሪመን ሐራም ሙአበደን ዘላለማዊ ቢነሰቢ በስጋ ለምሳሌ በስጋ አባቷ አባቷ ነው፣ እሷ ማግባት አትችልም ማለት ነው። ልክ እንደዛ ከአቢሃ አባቷን የሚመስል ወብኒሃ ልጇን የሚመስል ማለት ነው። እሷ አሁን ለእሷ አሁን ሐላሏ ነው ማለት ነው። ያኔ ምንም ነገር አብሯት መሄድ ይችላል። ሙህሪም መሆን ይችላል ማለት ነው። አሁን እነሱ አሁን ያኔ ባድ አይደለም፣ የስጋ ዘመዶቿ ናቸው ማለት ነው። ወአኺሃ እንዲሁም ወንድሟን ይመስል አው ቢስበቢ እንዲሁም ደግሞ በስበብ የምትገናኛቸው ማለት ነው። ሙባሂ የተፈቀደ ማለት ነው። በስበብ ሲባል ያኔ በስበብ ለምሳሌ የጡት ወንድምን ይመስል እንዲሁም ደግሞ እንጀራ አባትን ይመስል እንዲሁም ደግሞ እንደዛ ነገር ማለት ነው። አው ቢስበቢ በስበብ ሙባሂን የተፈቀዱ የሆኑ ማለት ነው። ከአቢሃ አባቷን የሚመስል ከአኺሃ ወንድሟን ይመስል ሚነር የጥቢ ወንድሟን ይመስል ያኔ ከዚህ ጋር የተፈለገበት ስበብ የተባለው ከላይ የተጠቀሰው አለ ማለት ነው። አሁን እዚህ የጡት ወንድም ማለት ነው። ያኔ ጡት በማጥባት ለምሳሌ ጡት በማጥባት የተገናኘችውን ወንድም ይመስል ማለት ነው። እናቷ እሷንና ልጁን አንድ ጡት ከጠቡ የወንድማማቾች ናቸው ማለት ነው። አው ዘወጂ ኡሚሃ እንዲሁም የእናቷን ባል ይመስል አው ብን ዘወጂሃ እንዲሁም የባሏን ልጅ ይመስል ማለት ነው። ወደሊሉ ማስረጃው አላ ላይ ዛሊከ በዚህ ነገር ላይ
ማረዋሁ ዘግበውታል። ኢብኑ አባስ ረዲየላሁ አንሁን ኢብኑ አባስ መልካም ስራቸውን ይውደድላቸውና ዘግበውት አነሁ እሱ ሰሚዐ ሰምቻለሁ እነቢዩ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ የኽጡቡ ኹጥባ ሲያደርጉ የቁሉ ሲሉ ላ የኽለወነ እንዳያገላት ረጁሉ ወንዱ እንዳያገላት ቢምርአቲ ሴቷን ኢላ ቢሆን እንጂ መዓሃ ከሷ ጋር ዙ መሕረሚ ዙ እንዳያገላት ወላ ቱሳፊሩ እንዳትሳፈር አሉ ማለት ነው። አልመርአቱ ሴቷ ልጅ ኢላ ቢሆን እንጂ መዓ ጋራ ዚ መሕረሚ ከመሕረማ ጋር ቢሆን እንጂ ብቻዋን እንዳትሳፈር አለ። እንዳይተዋት እንዳይገላት አሉ ማለት ነው ሲሉ ሰምቻለሁ አለ። ፈቋመ ተነሳ ማለት ነው። ረጁሉ ወንዱ ፈቋለ አለ ያ ረሱልላህ ብሎ ጠየቀ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ሆይ አሉ እኔ እኮ የምርአቲ ሚስቴ ኸረጀት ወጣች ሐጀተ ሐጅ ወእኒ እኔ ደግሞ ኦክቲብቱ ተመዝግቤያለሁ ፊ ውስጣ ገዝወትን በገዝዋ ከዛ ወከዛ እንደዚህ ተመዝግቤያለሁ አለ ማለት ነው። ቃሉ አሉ ያላህ መልእክተኛ ፈንጠሊቅ ሂድ ፈሐጀ አድርግ መዓጋራ ወደ ሐጅ ሂድ መዓጋራ ኢምራአቲከ ወደ ሚስትጋ ሐጅህን አድርግ አሉት። ወአን ብን ዑመር ረዲየላሁ አንሁን ከብን ዑመር ተይዞ አላህ መልካም ስራቸውን ይውደድላቸውና ብለው አሉ ቃለ አለ ያ ረሱልላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ብለው አሉ ላ ቱሳፊሩ እንዳትሳፈር አልመርአቱ ሴቷ ልጅ ሰላሳ ሶስት ኢላ ቢሆን እንጂ መዓሃ ከሷ ጋር ዙ መሕረሚ ከመሕረማ ጋር ቢሆን እንጂ ብቻዋን እንዳትሳፈር አሉ ማለት ነው።